እዚች ጋር ማለት ነው። እንደዚህ ነው ያንቺ በር የተከፈተው። አሁን እዛ ተደብቀሽ ነው የነበርሽው። አሁን ግን የተደበቀበት ዘመናት ይፈቁሃል። እግዚአብሔር እንደዚህ ብሎኛል፣ ያስጨነቀው አለ አስጨንቀዋለሁ ይለኛል። በሩን የዘጋውን አሁን በሩን ለሱ ዘጋሃለሁ ይለኛል ጌታ። ምን አይነት መንፈስ እንደሆነ አላውቅም። በር ተዘግቶ ነበረ፣ የሚያስጨንቅ ነበር። ከዚህ ሰዓት ጀምሮ ግን ጭንቀት መንፈስ ካንቺ ወጥቷል። አላት እንዳቀለው ባንቺ ላይ አይሆንም። ማተኛው እንዳቀለው ባንቺ ላይ አይሆንም። ያንቺ ነገር እንደዚህ አይቀጠልም። እግዚአብሔር አምላክ እንደዚህ ይለኛል፣ ከዚህ በኋላ ያንቺ በር ይከፈታል። አሜን። እህቴ ከዚህ በኋላ ይሄ እስራኤላውያን ከግብጽ እንደወጡ መውጣት ሆኗል። በእነዚህ 3 ወራት መካከል እግዚአብሔር ድንቅ ነገር ወደ አንቺ ሲያመጣ ያለ እዚህ ቤት ለምስክርነት ትቆሚያለሽ። እግዚአብሔር እንደዛ አለ። ተናገር ብለሽ ነው አይደል መጣሽ? እግዚአብሔር ዛሬ ያገኘኛል ብለሽ ነው አይደል? እግዚአብሔር ያገኘኛል ብለሽ ነው አይደል የመጣሽው? ከዚህ በኋላ ያንቺ ጉዳይ ተቀየረ። አሜን። ማን ነው እሷን ይዞ ይመጣ? አንቺ ነሽ። አንቺ መጣሽ ታውቂያለሽ ወደዚህ። እስቲ አንቺን ምን እዚህ ጋር ልጸልይ ለሁለታችሁ እጅ ለእጅ ተይዛችሁ ኢየሱስ ጌታ ነው። አሜን። እጃችሁን እናንተ ዘርጉ ወደ እነሱ። እኔና አንቺን በሉት። አንዱን እያያችሁ እጅ እንደዚህ በሉ። እጅ እንደዚህ በሉ። እኔና አንቺን በእግዚአብሔር እንዳለው ጠላት እያየ ዘንድሮ ግን ከፍታውንም እንረግጣለን። ጠላት እንዳቀለው ከዚህ በኋላ አይሆንም። በእኛ ፊት ለፊት ዛሬ ባንቺ እውቀት ነው ያኖርሽው። እስከ ዛሬ ባንቺ ጥበብ ነው የመጣሽው። እግዚአብሔር ግን እንደዚህ አለ፣ እውነተኛ ፍርድ አወጣለሁ። አሜን አሜን። ኢየሱስ ስሙት። አንድ ጊዜ አንድ ላም እሳት ወለደች። ያው ልጅ ያላቸው ሰዎች ታውቃላችሁ ልጅ እንዴት እንደሚያቃጥል ውስጥ ላይ እና እሳት ሲወለድ እሳቱን ልሳሉ ብላስ ሲጠጋ እሳቱ ምን ያደርጋል? ያቃጥሏል፣ ይበሏል። ደግሞ ሊተውስል ልጅ ነው። የሷ ኑሮ እንደዛ ነው አለ ጌታ። መተውም አልቻለችም፣ በቃ መቀጠልም አልቻለችም። እህቴ ልክ ነኝ። ጌታ ግን አለ በእነዚህ 3 ወራት መካከል እኔ አሳርፋለሁ አለ። አሳርፍሻለሁ አለ ጌታ። እኔ ነው ማሳርፈው አለ። አሁን ራሱ የሚያስፈልገው ባጀት መግቢያ አለ ጌታ። እየሰማሽ ነው? መደብኩኝ አለ ጌታ። እኔ መድቤሃለሁ አለ። እኔ ምንም ነገር የሚሰጠው ነገር የለም፣ ግን ጌታ እንደዚህ አለ።